በሰደድ እሳቱ መነሻነት የአስቸኳይ ጊዜ አዋጁ ስለመቀጠሉ፣ የአሜሪካ ክፍለ አገራት የቀረጥ ፖሊሲ በመቃወም ክስ ስለመመስረታቸው፣ የኤፍቢአይ አባሉ ወደ 1 ሚሊዮን የሚጠጋ ዶላር በመመዝበር በስርቆት ወንጀል ስለመከሰሱ፣ በአሜሪካና ኢራን መካከል የሚደረገው የሰላም ውይይት እንዲጀመር ከስምምነት ላይ መደረሱ፣ የዓለም ጤና ድርጅት የካንሰር በሽታን ለመከላከል የሚረዱ መመሪያዎችን ይፋ ስለማድረጉ። ሰላም ጤና ይስጥልን። ከብርሃን ቲቪ የሰዓቱን ዜናዎች አሁን እንነግራችኋለን። የየዕለት ዜናና ዝግጅቶቻችን በፍጥነት እንዲደርሷችሁ ገጻችንን ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እንድታደርጉ እንዲሁም የማንቂያ ደወሉን እንድታበሩ በአክብሮት እንጋብዛለን። አሁን ወደ ዜናዎቹ እናልፋለን። በካናዳ ብሪቲሽ ኮሎምቢያ ግዛት በተስፋፋው ሰደድ እሳት መነሻነት የተላለፈው የአስቸኳይ ጊዜ አዋጅ መቀጠሉ ተሰምቷል። በብሪቲሽ ኮሎምቢያ ግዛት ከሳምንቱ መጨረሻ ጀምሮ የተቀሰቀሰውና በኃይለኛ ነፋስ ምክንያት በፍጥነት እየተስፋፋ የሚገኘው ሰደድ እሳት ከፍተኛ ስጋት በመደቀኑ የአካባቢው አደጋ ጊዜ መከላከል ባለስልጣናት ቀደም ሲል አስተላልፈው የነበረውን የአስቸኳይ ጊዜ ለቆ የመውጣት ትዕዛዝ ይበልጥ ማጠንከሩ ታውቋል። የሴንትራል ኦካናጋን የአደጋ ጊዜ መከላከል ክፍል ይፋ ባደረገው መረጃ መሰረት በኬላውና ከተማ በስተሰሜን የሚገኘው ኩልፒቱክ ክሪክ አካባቢ የተቀሰቀሰው እሳት በአጭር ጊዜ ውስጥ ከ550 ሄክታር በላይ መሬት ማሸፈኑን ተከትሎ የቄሳርስ ላንዲንግ ነዋሪዎች በአፋጣኝ አካባቢውን እንዲለቁ ተደርጓል። በዚህም መሰረት ከ2200 በላይ የሚሆኑ መኖሪያዎች ሙሉ በሙሉ ለቀው እንዲወጡ የተገደዱ ሲሆን በመላው ግዛት ከ5000 በላይ ሰዎች ከቀያቸው መነሳታቸው ተሰምቷል። በተጨማሪም ብራድሊ ክሪክ በተባለ ሌላ ስፍራ የተነሳውና ከ2600 ሄክታር በላይ ያወደመው ሰደድ እሳት በአካባቢው ህዝቦች መኖሪያዎችን ጨምሮ በርካታ ቀጠናዎችን ለአደጋ መዳረጉ ተጠቅሷል። የብሪቲሽ ኮሎምቢያ የሰደድ እሳት መከላከል አገልግሎት ከ127 በላይ ንቁ የሰደድ እሳት በመላው ግዛት እንደሚገኝና የእሳት አደጋ ተከላካዮች ከአየርና ከምድር በከባድ መሳሪያ ታግዘው እሳቱን ለመቆጣጠር ጥረት እያደረጉ መሆኑን ገልጿል። ከዚሁ ጋር በተያያዘ ንጉስ ቻርልስና ንግስት ካሚላ በካናዳ ብሪቲሽ ኮሎምቢያ ከተቀሰቀሰው ሰደድ እሳት ጋር ተያይዞ የሐዘንና የድጋፍ መግለጫ ሰጥተዋል። የብሪታንያው ንጉስ ቻርልስ ሳልሳዊና ንግስት ካሚላ በካናዳ ብሪቲሽ ኮሎምቢያ ግዛት በፍጥነት እየተስፋፋ በሚገኘውና ከፍተኛ ውድመት እያደረሰ ባለው ሰደድ እሳት ምክንያት ጥልቅ ሐዘናቸውን የሚገልጽ ይፋዊ መግለጫ አውጥተዋል። ነገስታቱ በጋራ ባስተላለፉት የትስስርና የሐዘን መግለጫ እሳቱ ባስከተለው አደጋ ምክንያት ንብረታቸውንና መኖሪያቸውን ያጡ፣ ከቀያቸው እንዲፈናቀሉ የተገደዱ እንዲሁም በስጋት ውስጥ የሚገኙ ነዋሪዎችን ከልባቸው እንደሚያስቧቸውና እንደሚጸልዩላቸው ገልጸዋል። በተጨማሪም ሕይወታቸውን አደጋ ላይ ጥለው የሰደድ እሳቱን ለመቆጣጠር የህዝብን ደህንነት ለማስጠበቅ ሌት ተቀን እየታገሉ የሚገኙትን የአደጋ ጊዜ ምላሽ ሰጪ ሰራተኞች፣ የእሳት አደጋ ተከላካዮችን ጽናትና መስዋዕትነት አድንቀዋል። በካናዳ ብሪቲሽ ኮሎምቢያ እየተባባሰ የመጣው ሰደድ እሳት በርካታ ሺህ ሰዎችን ያፈናቀለ መሆኑን ያመለከተው ዘገባው ከዓለም አቀፍ ማህበረሰብና ከንጉሳውያኑ ቤተሰቦች ጭምር የድጋፍና የመልካም ምኞት መግለጫ እንደደረሰ ቀጥሏል ብሏል። የአሜሪካ ክፍለ አገራት የቀረጥ ፖሊሲን በመቃወም ክስ መመስረታቸው ተሰምቷል። በአሜሪካ የሚገኙ 25 ክፍለ አገራት የፕሬዝዳንት ዶናልድ ትራምፕ መልእክት የንግድ ቀረጥ ጭማሪ ውሳኔን በመቃወም በጋራ ክስ መመስረታቸው ተገልጿል። ክፍለ አገራቱ በፍርድ ቤት ባቀረቡት አቤቱታ የአስተዳደሩ ቀረጡን ለመጣል ያቀረባቸው ምክንያቶች ሕጋዊ መሰረት የሌላቸውና ለሌላ ፖለቲካዊና ኢኮኖሚያዊ ዓላማ የተደረጉ ፈጠራዎች ናቸው ሲሉ ገልጸዋል። የቀረበው ክስ ውሳኔው ከክፍለ አገራቱ ኢኮኖሚ በንግድ እንቅስቃሴና በሸማቾች ላይ የሚያደርሰውን ኢኮኖሚ ጫና ለማስቀረትና የቀረጥ ጭማሪው በሕግ አሰራር መሰረት እንዲታገድ ለማድረግ ያለመ መሆኑ ተጠቁሟል። ጉዳዩ በፍርድ ቤት መያዙ በአገሪቱ የንግድ ፖሊሲና በፌዴራል መንግስቱ ስልጣን ዙሪያ አዲስ ሕጋዊና ፖለቲካዊ ክርክር ማስነሳቱንም የዜና ምንጮች ዘግበዋል። አንድ የኤፍቢአይ አባል ወደ 1 ሚሊዮን ዶላር ገደማ ገንዘብ በመመዝበርና በስርቆት ወንጀል መከሰሱ ተሰምቷል። በአሜሪካ የፌዴራል ምርመራ ቢሮ ወይም ኤፍቢአይ ወኪል የሆነ አንድ ግለሰብ 1 ሚሊዮን የአሜሪካ ዶላር የሚጠጋ ገንዘብ ዘርፏል በሚል በከባድ ሙስናና የሌብነት ወንጀል መከሰሱ ተገልጿል። በቀረቡት የክስ ሰነድ መሰረት ወኪሉ በተለያዩ የህግ ማስከበርና የመመርመር ተልዕኮች ወቅት በቁጥጥር ስር የዋሉና በኤጀንሲው ቁጥጥር ስር የነበሩ ከፍተኛ የገንዘብ መጠን ለግል ጥቅሙ አውሏል
በሚል ተጠርጥሯል። የፌዴራል ባለስልጣናት ባካሄዱት ምርመራ የተጠረጠረውን ወኪል ድርጊት ማረጋገጣቸውን ተከትሎ በቁጥጥር ስር ሲያውሉት በስልጣን አላግባብ መገልገል፣ ሰነድ ማጭበርበርና በከባድ ሌብነት ወንጀሎች ክስ መስርተውበታል። የኤፍቢአይ የሥነ ምግባርና የሕግ ማስከበር አካላት በጉዳዩ ላይ ጥብቅ አቋም መያዛቸውንና የባለስልጣኑ የፍርድ ሂደት በፌዴራል ፍርድ ቤት ቀጥሎ እንደሚገኝ ተዘግቧል። በአሜሪካና በኢራን መካከል የሚካሄደው የሰላም ውይይት እንዲጀመር ከስምምነት ላይ መደረሱን ፕሬዝዳንት ትራምፕ ገልጸዋል። በአሜሪካና በኢራን መካከል ተፈጥሮ በነበረው ከፍተኛ ውጥረትና የጦርነት ስጋት ዙሪያ አዲስ የሰላም ውይይት ለመጀመር መወሰኑን የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስታውቀዋል። ፕሬዝዳንቱ በሰጡት መግለጫ ሁለቱም ወገኖች ወደ ውይይት ጠረጴዛ ለመመለስ ዝግጅታቸውን ማጠናቀቃቸውን ጠቁመው ውይይቱ በሁለቱ አገራት መካከል ያለውን ወታደራዊ ውጥረት ለማርገብ ያለመ መሆኑን ገልጸዋል። በሌላ በኩል የኢራን ውጭ ጉዳይ ሚኒስቴር ባወጣው መግለጫ አሜሪካ ወደ አዲሱ ውይይት ከመግባቷ በፊት ቀደም ሲል በሁለቱ ሀገራት መካከል የተደረሱትን የመግባቢያ ስምምነቶች የቃላት ግዴታዎች ሙሉ በሙሉ ማክበር እንዳለባት አሳስቧል። በሁለቱ ሀገራት መካከል የሚካሄደው የቪዲዮና የገጽ ለገጽ ውይይት በመካከለኛው ምስራቅ ያለውን ቀውስ ለማረጋጋት አዲስ ተስፋ የፈነጠቀ መሆኑን የጂኦፖለቲክስ ባለሙያዎች እያመለከቱ ነው። የዓለም ጤና ድርጅት የካላ አዛር በሽታን ለመከላከል የሚረዱ መመሪያዎችን ይፋ አድርጓል። የካላ አዛር በሽታ ሕክምና የሚሆኑ ደህንነታቸው የተጠበቀ ለአጭር ጊዜ የሚወሰዱና ከፍተኛ ውጤት የሚያስገኙ አዳዲስ የሕክምና መመሪያዎችን ይፋ ማድረጉን ተናግሯል። የዓለም ጤና ድርጅት አዲሱ መመሪያ ከዚህ ቀደም ይሰጡ የነበሩ የረዥም ጊዜ የሚወሰዱና ከፍተኛ ህመም የሚያስከትሉ የመርፌ ሕክምናዎችን በአፍ ወደሚወሰዱ መድኃኒቶች በተደገፈ አማራጭ ይተካል ተብሏል። በዚህም መሰረት ቀደም ሲል በ17 ቀናት ውስጥ ይሰጡ የነበሩ 34 መርፌዎች ወደ 14 መርፌዎች ዝቅ ሲደረጉ ከህክምና በኋላ በሚከሰት የቆዳ ህመም ምክንያት የታካሚዎች የሆስፒታል ቆይታ ከ60 እስከ 90 ቀናት የነበረው ወደ 14 ቀናት ብቻ እንዲያጥር ተደርጓል። ኢትዮጵያን ጨምሮ በኬንያ፣ ሱዳንና ኡጋንዳ በተካሄዱ ምርመራዎች የህክምና ውጤታማነት ከ90 በመቶ በላይ መሆኑ መረጋገጡን የገለጸው ድርጅቱ በአዲሱ ህክምና የተካተተው ሚልቴፎሲን የተባለው መድኃኒት በጽንስ እድገት ላይ አደጋ ሊያስከትል ስለሚችል በመውለድ ዕድሜ ላይ ለሚገኙ ሴቶች መድኃኒቱን ከመውሰዳቸው በፊት ከእርግዝና ነፃ መሆናቸውን ማረጋገጥ እንዳለባቸው አሳስቧል። በአሸዋ ዝንብ ንክሻ የሚተላለፈውና ካልታከመ ለሞት የሚዳርገው የካላ አዛር በሽታ በዓለም ዙሪያ በየዓመቱ እስከ 90 ሺህ አዳዲስ ታካሚዎች የሚመዘገቡበት ሲሆን ከነዚህ ውስጥ 79 በመቶ የሚሆኑት በምስራቅ አፍሪካ ይገኛሉ። ኢትዮጵያን ጨምሮ የበሽታው ተጠቂ የሆኑ አገራት ብሔራዊ የህክምና ማዕቀፎቻቸውን በአዲሱ መመሪያ መሰረት ያሻሽላሉ ተብሎ ይጠበቃል። በምስራቅ ወለጋ ዞን በተፈጸመ ጥቃት የመንግስት ባለስልጣን መገደላቸው ተገልጿል። በኦሮሚያ ክልል ምስራቅ ወለጋ ዞን የስፖርትና የወጣቶች መምሪያ ኃላፊው አቶ ወዳጆ አሳገንቲ በአንገር ጉተን ከተማ በሚካሄድ የስፖርት ውድድር ላይ ለመገኘት ከነቀምቴ ከተማ በፓትሮል ተሽከርካሪ ሲጓዙ ቶሎ ሌንጫ በተባለ ስፍራ በታጣቂዎች በተፈጸመ ጥቃት መገደላቸው ተሰምቷል። እንደ ዘገባዎች ከሆነ በጥቃቱ ወቅት ኃላፊው ይጓጓዙበት የነበረው ተሽከርካሪ በእሳት የተቃጠለ ሲሆን ለደጋፊነትና ለአስቸኳይ እርዳታ ወደ ስፍራው ያቀኑ የመንግስት የጸጥታ ኃይሎችና ሚሊሻዎችም ለጥቃት መጋለጣቸው ተገልጿል። ከአካባቢው የዓይን እማኞች ከተገኘው መረጃ እንደተጠቆመው በጥቃቱ የሰው ሕይወት ማለፉና የንብረት ውድመት መድረሱ ሳያንስ በርካታ ሰዎች ታፍነው ተወስደዋል። የኦሮሚያ ክልል የጸጥታ አካላት ሰፊ ምርመራና አጋቾቹን የመከታተል ስራ እያካሄዱ እንደሚገኝ ተገልጿል። ደህንነት ነኝ በማለት የማጭበርበር ወንጀል ሲፈጽም ነበር የተባለው ግለሰብ በእስራትና በገንዘብ መቀጣቱ ተሰምቷል። በአምቦ ከተማ የደህንነት አባል ነኝ በማለት የማጭበርበር ወንጀል ሲፈጽም የነበረው ዘሪሁን ጉሩሙ የተባለ የ30 ዓመት ወጣት በእስራትና በገንዘብ መቀጣቱን የአምቦ ከተማ ፖሊስ ዋና መምሪያ ኮሚኒኬሽን ጽሕፈት ቤት ኃላፊው ረዳት ኢንስፔክተር አቡሽ ማሞ ገልጸዋል። ተከሳሹ በከተማው ውስጥ በመዘዋወር በወንጀል የተጠረጠሩ ሰዎችን አስፈታለሁ በሚል አታላይነት ተሰማርቶ አንዲት የአምቦ ከተማ ነዋሪን ባለቤትሽን ከተጠረጠረበት ወንጀል ነጻ አወጣልሻለሁ በማለት 120 ሺህ ብር ሲቀበል እጅ ከፍንጅ በቁጥጥር ስር ውሏል። ፖሊስ በተከሳሹ ላይ የምርመራ ገንዘብ አጠናቆ ለአቃቤ ሕግ ሲልክ አቃቤ ሕግም በአታላይነት ወንጀል ክስ መስርቶበታል ተብሏል። ክሱን የተመለከተው የአምቦ ከተማ ወረዳ ፍርድ ቤት ተከሳሽ ዘሪሁን ጉሩሙ ማንነቱን በመሰወርና አሳሳች ነገሮችን በመናገር በፈጸመው የማጭበርበር ወንጀል ጥፋተኛ መሆኑን አረጋግጧል። በዚህ መሰረት ተከሳሹ በ2 ዓመት ከ9 ወራት እስራትና በ1,000 ብር የገንዘብ መቀጮ እንዲቀጣ ፍርድ ቤቱ መወሰኑን ኢንስፔክተር አቡሽ ማሞ አስረድተዋል።
ዜናዎቻችን እነኚህ ነበሩ። ከብርሃን ቲቪ በየዕለቱ የምንለቃቸው አጫጭር መረጃዎችና ሌሎችም ዜናዎች በፍጥነት እንዲደርሷችሁ ገጻችንን ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እንድታደርጉ እንዲሁም የማንቂያ ደወሉን እንድታበሩ በአክብሮት እንጋብዛለን። ጤና ይስጥልን። Are you a young person trying to figure out your next move? Or a young parent who needs real support, not just advice? We have built something for you. A community, a network, a place where you belong. And mentors who looks like you. Who have been where you are and want to help you get where you are going. Are you ready to take your first step? Go to sankofamentorship.org right now. Hit the Get Involved button and you can become a mentee, become a mentor, or involve as a volunteer. And let's build your future together. See you inside!